ሰላም ለእናንተ ይሁን እየተወደዳችሁ የኖህ ሚዲያ ቤተሰቦቻችን አትቸኩሉ ታገስ በሚል ርዕስ አጭር ቆይታ ከእናንተ ጋር የምናደርግ ይሆናል። ለቻናላችን እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑ የደወል ምልክቱን የምትጫኑና ብዙዎች ጋር መድረስ ስለምንፈልግ ሼር ማድረግን እንዳትዘነጉ እያሳሰብን በቀጥታ ወደ ዛሬው ዝግጅት እናልፋለን። መልካም አትቸኩል ታገስ። በጣም ብዙዎቻችንን የሚፈትነን ነገር ቢኖር ትዕግስት ማጣት ነው። አንድ ጥያቄ ሲጠየቅ ፈጥነን መልስ ለመስጠት እንፈልጋለን። ችግር ሲነሳ ቁጭ ብሎ ከማጤን ይልቅ በቀጥታ ሶሉሽን ፈልጎ ለመገላገል ወይም ደግሞ ሶሉሽን ለማምጣት ሩጫ ላይ ነን። ነገሩን ሳናጤነው ምንድነው የተፈጠረው የሚለውን ነገር ሳናይ በቀጥታ ሩጫ ነው፣ ጥድፊያ ነው። መልስ ፍለጋ ጉግል፣ ቻት ጂፒቲ ውስጥ ይገባል፣ ይደወላል፣ ይጠየቃል። ረጋ ሰከን ብሎ መጀመሪያ የችግሩን ጥልቀት የነገሮችን ክብደት መረዳቱ በጣም ተገቢ ነው። ስለምንቸኩል ብዙ ጊዜ ነገሮችን በትርፍራፊ ወይም ደግሞ በቅንጥብጣቢ መልክ ነው እንጂ ሶልቭ የምናረጋቸው ሙሉ ለሙሉ መልስ ልብን ሊያሳርፍ በሚችል አይነት መንገድ ሶልቭ ሳይደረጉ የተዝረከረኩ ሆነው ሲቀሩ እንመለከታለን። ለምን? በችኮላና በጥድፊያ ስለምንሰራው ማለት ነው። ምን እንደሚያስቸኩለን ምንድነው የሚያጣድፈን ስንል ትዕግስት የሚባለው ነገር ስለሌለን ነው። ትዕግስት requires time። ቁጭ ብሎ ማሰብን ይጠይቃል፣ መረጋጋትን ይጠይቃል። በመጽሐፍ ቅዱሳችን ውስጥ በጣም ብዙ ሰዎች በትዕግስት አጥተው ከፍተኛ የሆነ ችግር ውስጥ የገቡ፣ መንግስት ከእጃቸው እየተነጠቁ እየተዋረዱ፣ ንቀት በእግዚአብሔር ፊት ንቀዋለው የተባሉ ሰዎች አሉ። እግዚአብሔር ፊቱን ያዞረባቸው ሰዎች አሉ። የመጀመሪያው በዋናነት እንደ ምሳሌ በእግዚአብሔር ቃል ውስጥ የሚነሳው ንጉስ ሳኦል ነው። ጦርነት ፍልስጤማውያን በእስራኤል ላይ ያውጃሉ፣ ህዝብ ይሰበሰባል፣ ጦር ሜዳ ይገባል። ሳሙኤል ነግሮታል፣ እመጣለሁ፣ መስዋዕቱን እንሰዋለን፣ ከዛ በኋላ እንዘምታለን የሚል ቀላል ትእዛዝ አንደኛ ሳሙኤል ምዕራፍ 13 ላይ ለንጉስ ሳኦል ሰጥቶት ነበር። ሳኦል ቸኮለ፣ ነገሩን ሲያየው አላስኬዳለው። የተፈጠረው ምንድነው? ፍልስጤማውያን ይላል አንደኛ ሳሙኤል ምዕራፍ 13 ቁጥር 5 ላይ ከእስራኤል ጋር ለመዋጋት ተሰበሰቡ። 30,000 ሰረገሎች፣ 6,000 ፈረሰኞች፣ በባህር ዳር እንዳለ አሸዋ ብዙ ህዝብ ነበሩ። ወጥተውም ከቤት አዌን በምስራቅ በኩል በማክማስ ሰፈሩ። ህዝቡም ተጨንቀው ነበርና የእስራኤል ሰዎች በጭንቀት እንዳሉ ባዩ ጊዜ ህዝቡ በዋሻና በእሾህ ቁጥቋጦ በገደልና በግንብ በጉድጓድም ውስጥ ተሸሸጉ። እስራኤላውያን ማለት ነው። ከዕብራውያንም ዮርዳኖስን ተሻግረው ወደ ጋድና ወደ ገለዓድም ምድር ሄዱ። ሳኦል ግን ገና በጌልጌላ ነበር። ህዝቡም ሁሉ ተንቀጥቅጠው ተከተሉት፣ በፍርሃት ማለት ነው። ሳኦልም ሳሙኤል እንደቀጠረው ጊዜ 7 ቀን ቆየ። ሳሙኤል ግን ወደ ጌልጌላ አልመጣም። ህዝቡም ከእርሱ ተለይተው ተበታተኑ። ሳኦልም የሚቃጠለውን መስዋዕትና የደህንነት መስዋዕት አምጡልኝ አለ። የሚቃጠለውን መስዋዕት አሳረገ። የሚቃጠለውን መስዋዕት ማሳረግ በፈጸመ ጊዜ እነሆ ሳሙኤል መጣ። ሳኦልም እንዲመርቀው ሊገናኘው መጣ። ሳሙኤል ግን ያደረከው ምንድነው አለው። ሳኦልም ህዝቡ ከኔ ተለይተው እንደተበታተኑ አንተም በቀጠሮህ እንዳልመጣ ፍልስጤማውያንንም ወደ ማክማስ እንደተሰበሰቡ አየሁ። ስለዚህም ፍልስጤማውያን አሁን ወደ ጌልጌላ ይወርዱብኛል፣ እኔም የእግዚአብሔር ሞገስ አልለመንኩም አልኩ። ስለዚህም ሳልታገስ የሚቃጠለውን መስዋዕት አሳረኩ አለ። ሳሙኤል ግን ሳኦልን አላበጀህም፣ አምላክ እግዚአብሔር ያዘዘን ትእዛዝ አልጠበቅም። ዛሬ እግዚአብሔር መንግስትም በእስራኤል ላይ ለዘላለም አጽንቶልህ ነበር። አሁንም መንግስት አይጸናም። እግዚአብሔርም እንደልቡ የሆነ ሰው መርጧል። እግዚአብሔርም ያዘዘህን አልጠበቅምና እግዚአብሔር በህዝቡ ላይ አለቃ ይሆን ዘንድ አዞታል አለው። በቃ ሳኦል አመነ። አልታገስኩም ማለት ሳልታገስ ሳየው ህዝቡ እየተበታተነ ነው። ጦርነት ሊጀመር ነው። አንተም 7 ቀን ቀጠሮ ነበር፣ አልመጣህም፣ ዘገየህ። መጽሐፍ ቅዱስ የእንግሊዝኛው መጽሐፍ ቅዱስ delayed ነው የሚለው፣ ቀረ አይልም፣ አለመጣም አይልም፣ መጥቷል።
በሳኦል ታይሚንግ ሳሙኤል is delayed። በእግዚአብሔር ታይሚንግ ደግሞ ሳሙኤል በቀኑ በሰዓቱ በተቀጠረው ቀን ነው የመጣው፣ አልዘገየም። ለሳኦል ነው delayed የሆነው። ህዝቡ ተበታተኑ። የፍልስጤም ሰራዊት ቦታውን ይዟል። አሁን ፍሽካ ቢነፋ የሳኦል ሰራዊትና ህዝቡ ያልቃሉ። ህዝቡ ኦልሬዲ በፍርሃት ውስጥ ነው። ተንቀጥቀጠው ተከተሉት ይላል። ኬያቲክ ነው። እዛ ውስጥ በጣም ብዙ ረብሻ ነው ያለው። ይቅርብን ይሄ ጦርነት፣ እንመለስ፣ እንታረቅ፣ እጅ እንስጥ፣ እንበታተን፣ ወደ የቤታችን እንሂድ፣ ይሄ ጦርነት አያዋጣም፣ እረ ያስፈራሉ እያለ በሾህ ቁጥቋጦ ውስጥ ሰው እንዴት ይደበቃል? ተደበቁ ይላል። ብትደበቅ አትሊስት ከድንጋይ ጀርባ ለምን እሾህ ውስጥ እንዴት ትገባለህ? ፍርሃት መቼም የማይከተን ነገር ውስጥ የለም። እሾህ ውስጥ ከተታቸው እነዚህ ሰዎች ጉድጓድ ውስጥ ገቡ ይላል። እንዴት ጉድጓድ ውስጥ ትገባለህ? የሚገርም እኮ ነው። ፍርሃት የማይከትህ ፍርሃት ሲመጣ እንደዛ ነው። ጉድጓድና እሾህ ውስጥ ነው የሚያስገባ። ብቻ ምን አለፋችሁ ተደበቁ። ህዝቡ ተበታተነ። ሳኦል ሲያየው ሰራዊቱ እየመነመነ ህዝቡ እየተበታተነ እሱም ብቻውን እንደቀረ ባየ ጊዜ ምን አምጡልኝ አለ። ምን ሊያደርግ? መስዋዕቱን ሊሰዋ የደህንነትና የሚቃጠለውን መስዋዕት የደህንነት መስዋዕት ጦርነት ውስጥ አይደል የደህንነት መስዋዕት ሊሰዋ የሚቃጠል የምስጋናውን መስዋዕት ደግሞ ለእግዚአብሔር ሊሰዋ አምጡልኝ አለና ለሳሙኤል ሲነግረው ምን አለ? አልታገስኩም ማለት ሳልታገስ ነው ያለው። ወገኖቼ ወይ ትዕግስት እግዚአብሔርን በመጠበቅ የእግዚአብሔርን ጊዜና ሰዓት በመጠበቅ በጣም ትዕግስት ውስጥ መሆን አለብን። እግዚአብሔርን መቅደም የለብንም። ቀደመው እግዚአብሔርን በሺማይል ቀደመው ሳኦል። ሳሙኤል መጣ በጊዜውና በሰዓቱ። በመጣበት ጊዜ ምንድን ያደረገው? አልታገስኩም፣ ፈራው። ባጭሩ ህዝቡን ተበታተነ፣ እኔም ብቻዬን ቀረው። የፍልስጤም ሰራዊት አስፈራኝ። ስለዚህ መስዋዕቱን ምን አደረግኩኝ? ሳልታገስ በቃ ሰዋው፣ አቃጠልኩታል፣ አቀረብኩታል። ባይ ዘ ዌይ እግዚአብሔር አልተቀበለውም። እንዲሁ አየር ላይ ነው አጨሶ አቃጥሎ የጨረሰው። እንዲሁ ነው ባርቢኪው ነው ያደረገው። መስዋዕትም አይደለም ይሄ። ዝም እግዚአብሔር አልተቀበለውማ። እንዲሁ ባርቢኪው ነው ያደረገው። በቃ አቃጠለው፣ ሮስት ነው ያደረገው። አንተ አለው እግዚአብሔርን ቀድመሃል አለው። እግዚአብሔር ያለህን አላደረክም። ስለዚህ ለዘላለም ነበር መንግስትን ሊያጸናል እግዚአብሔር የነገረህ። ብትታዘዘኝ እምልህን ብታረግ መንግስት ለዘላለም ይጸናል ብሎት ነበረ። እምቢ አለ፣ አላረገም። ስለዚህ መንግስቱን ወስዶ ልቡ ላረፈበት እግዚአብሔር ለሚወደው በቃ እንደ ልቡ ለሆነ ሰው ሰጥቶታል። የሱም መንግስት ለዘላለም ያጸናለታል። ያም ዳዊት ነው። እንደዚህ ነው ምን ሆነ? አለመታገስ እግዚአብሔርን ስንቀርመው የነገሮች መለዋወጥ በፊታችን ያለው ነገር እየተፍረከረከ ሲመጣ እየተበታተነ ሲመጣ እጃችን ላይ የያዝነውን ነገር ሉዝ ያረግን ስትመጣ ጦርነቱን ሉዝ ያረግን ሲመስለን ግጥሚያውን ሉዝ ያረግን ሲመስለን ያመለጠን ሲመስለን ብቻችንን የቀረን ሲመስለን እየተበታተነ ሲመጣ እየፈራረሰ ሲመጣ ነገሩን ስናየው እየተቀየረ እየተለወጠ ሲመጣ ለኛ ፌቨር በማይመስል መልክ እኛን ሊጠቅመን ይችላል ሊጠቅመን በማይችል መንገድ እየተቀየረ እየተለዋወጠ ሲመጣ ያን ጊዜ ነው ትዕግስት የምናጣው። አይደል? ፈተና ነው። ብቻችንን ልንቀር ነው፣ ልንበላ ነው። የፍልስጤም ሰራዊት ፊታችን ቆመዋል። አይናችንን እያየን ነው። እናሸተዋለን እኮ ሊመጣ ነው። ብቻዬን ቀረው፣ ምን ላደርግ ነው? ከማጋ ነው መዋጋው? ላሸንፍ አልችልም። ስለዚህ ብለን የምንወስዳቸው እርምጃዎች የምንገባባቸው የምንወሰናቸው ነገሮች በጣም አደገኞች ናቸው። በዛ ላይ ደግሞ ፍርሃት ከተጨመረበት ቅድም እንደተባባል ነው ጉድጓድ ውስጥ ነው የምንገባው። ጉድጓድ ውስጥ እና ከዛ የሾህ ቁጥቋጦ ውስጥ ከፍርሃት ከነገሮች አመልጣለሁ ብለን የማንወጣው ነገር ውስጥ ነው የምንገባው። ወይ ደግሞ እንደ ሾህ የሚጠረቋቆሰንና በመቶ አቅጣጫ ደም በደም የሚያደርገን ነገር ውስጥ ህይወታችንን የሚያደማ አገልግሎት የሚያደማ ገንዘብ የሚያደማ ጤና የሚያደማ ነገር ውስጥ ሄደን እንዘፈቃለን። ይሄ ሁሉ መንስኤው ምንድነው? እግዚአብሔርን አልጠብቅም ብለን ፔሽንስ አተን የምንወስዳቸው የችኩልነት እርምጃዎች ናቸው። ከሁሉ በላይ ደግሞ ሳኦል ሉዝ ያደረገው ምንድነው ቢባል መንግስቱን ነው ሉዝ ያደረገው። በቃ በእግዚአብሔር ፊት ተናቀ። አታገኘው፣ ይሄ መንግስት ካንተ ተወሰደ ተባለ። በቃ ተወሰደበት። መንግስቱን ነው ሉዝ ያደረገው። ሪሊ ብዙዎቻችን ካለመታገስ እግዚአብሔርን ከመቀደማችን የተነሳ የስንቶች ቅባት የስንቶች አገልግሎት እንዲሁ ከንቱ ባዶ ሆኖ ቀርቷል። እግዚአብሔር ለዘላለም እስከ ህይወታችን መጨረሻ ድረስ ሊያከብረን ፈልጎ ሊጠቀምብን ሊከብርብን ፈልጎ እኛ ግን እግዚአብሔርን ስለቀደምን እንዲሁ ባዶአችንን ይቀረን ስንቶች ነን። በቃ እጃችን ላይ ባዶ። አሁን በባዶ ጩኸት ነው የምንጮህ። መድረክ ላይ ባዶ ነው የምንጮህ። ባዶ ነው፣ ቀፎ ነው የቆመው። ባዶ ነው፣ የለውም። ውስጡ ያለው ነገር ተበልቶ አልቋል፣ ሄዷል። እና ቁጭ ብሎ ተሰብስቦ እንኳን አድሚት አድርጎ ንስሐ ገብቶ ከእግዚአብሔር ጋር ጊዜ ወስዶ ተስተካክሎት እንደገና በአዲስ ምህረት ለመቆም ጊዜም የለንም። አሁን ድሮ በነበረን በማስመሰል አለሁ ለማለት እንዲሁ ነው ተረተራለን እንጂ ነገሩ ተበልቶ ከሄደ ካለቀ ቀፏችን ብቻ ከቀረ ቆይተናል። ለምን? መጀመሪያ
መጀመሪያ ላይ ያጠፋነው ጥፋት ነው ዛሬ የረጅም ዘመን ዋጋ እያስከፈለን ያለው። ምንድነው እሱም? አለመታገስ። ትዕግስት የሚባለው ነገር እኛ ጋር ካለመኖሩ የተነሳ አት ሳም ፖይንት ከዛሬ ስንት ዓመት በፊት ያጠፋነው ጥፋት አሁን ፍሬውን እየበላን ያለን ስንቶች ነን። ትዕግስት፣ ፔሸንስ። አትቅደሙት እግዚአብሔርን። ሳኦል ቀደመው መንግስቱን ነው ሉዝ ያደረገው። በጣም የሚገርማችሁ ነገር ኢየሱስ ክርስቶስን ወንድሞቹ ፈተኑት። በጣም የሚገርም ነው። በወንድሞች መፈተን ከባድ ነው። ኢንፋክት እነዚህ የኢየሱስ ክርስቶስ ወንድሞች ገና አላመኑበትም ነበር። ስለዚህ ምን ይሉታል? ዮሐንስ ወንጌል ምዕራፍ 7 ላይ ሄዳችሁ ስታነቡ እንግዲህ ወንድሞቹ ደቀ መዛሙርት ደግሞ የምታደርገውን ስራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህ የምታደርግ ራስን ለዓለም ግለጥ አሉት። ወንድሞቹስ እንኳን አላመኑበትም ነበርና ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ዘወትር እየተመቸ ነው። ዓለም እናንተን ሊጠላችሁ አይቻለውም፣ እኔ ግን ስራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ ወደዚያ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንን አላቸውና በገሊላ ቀረ ብሎ ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዛ ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ ይላል። የሚያቻኩላችሁ እንድትሳሳቱ የሚያደርጋችሁ ምንድነው? ይሄ ያላመነ በቃ እምነት የለሽ ወንድም ወይም ደግሞ ኢቭን ያልዳኑ ሰዎች ናቸው። ኢየሱስን እየፈተኑ አላመኑበትም። ገና መሲህነቱን አልተቀበሉም። እነሱ ሊያጣድፉት ሞከሩ። ቀደማ ውጣ ሂድ፣ አንተን እኮ ማየት የሚፈልጉ ብዙ ሰዎች አሉና እዚህ ደቀ መዛሙርት የምትሰራውን እንዲያዩና እንዲያምኑብህ ከፈለክ ሂድ ውጣ። ራሱን ሊገልጥ እየፈለገ የሚደብቅ ማን ነው? ራሱን የሚደብቅ ማን ነው? እያሉ ይፈትኑት ጀመር። ኢየሱስ ክርስቶስ ግን ጌታ ነው። ምንድነው ያላቸው? ጊዜ ገና ነው። የእናንተ ጊዜ ሁል ጊዜ የተመቸ ነው። ሂዱ እናንተ ወደ በዓሉ ውጡ፣ እኔ ግን አሁን ገና ነው ጊዜ አላቸው። አልወጣም አላቸው። ግን የሚገርማችሁ ነገር የ30 የ1 ሰዓት የግማሽ ቀን ጉዳይ ሊሆን ይችላል። የእግዚአብሔር ታይሚንግ እንደዛ ነው። እነሱ ከወጡ በኋላ እሱ በስውር ወጣ ይላል። ለምን? አይሁድ ሊገሉት ይፈልጉ ስለነበረ፣ ጊዜው ገና ስላልነበረ፣ የሚሞትበት ጊዜ ስላልደረሰ፣ ሽብር ሁከት እንዳይነሳ፣ ብጥብጥ እንዳይነሳ፣ ሽብር እንዳይነሳ አስቦ ኢየሱስ በስውር ነው የወጣው። በጥንቃቄ ነው የወጣው ማለት ነው። ግን መውጣቱ አልቀረም። ሲወጣ ግን በእግዚአብሔር ታይሚንግ ነው የወጣው። ወጥቶ ደግሞ ምንድነው ያደረገው? በግልጥ ነው ያስተማረው። ጮክ ብሎ ነው ያስተማረው። ይኸውላችሁ የእግዚአብሔርን ጊዜ አለመቅደም ማለት እንደዚህ ነው። በቃ የደቂቃ ጉዳይ ልትሆን ትችላለች። በምሳ ሰዓት ሊሆን ይችላል። በ30 ደቂቃ ብሬክ ውስጥ ይሆናል ነገሮች የሚሰሩት። ብቻ ምን አለፋ የእግዚአብሔርን ታይሚንግ ስትጠብቀው አትሳሳትም፣ አትስትም፣ አትወድቅም፣ አትቀድምም፣ አትበላም። እጅ ላይ ያለውን ነገር ያጣው ቢመስልህ እንኳን አታጣውም። ያንተ ነው፣ አንተ ጋራ ነው የሚቀረው። ለምን? በእግዚአብሔር ታይም ላይ በትዕግስት የምትንቀሳቀስ ሳትቻኮል የምትሰራ ሰው ስለሆንክ ማለት ነው። ይህንን ያደረገችው ሌላዋ በጣም የምትገርመኝ አስቴር ናት። ምዕራፍ 7 ላይ ንጉሱ ምዕራፍ 6 ላይ ምንድነው ሃማ ከነግማን ነው መርዶኪዮስ ሃማ የአይሁድን ልጆች ጠራርጎ ሊያጠፋ እንደሆነ ይነግራታል። ምዕራፍ 3 ላይ ጀምሮ አዋጅ ተነገረ። ምዕራፍ 5 ላይ አስቴር ጥያቄ ታቀርባለች። ንጉሱ ወደ ግብዣ እንዲመጣላት እሺ ምንድነው የምትፈልጊው ይላታል። አስቴርን በቃ ያለ ጊዜዋ ነው የገባችው። እንግዲህ ትዝ ይላችኋል። ያለ ጊዜዋ ገባች። ወርቅ ዘንጉን ዘረጋላት፣ ተነሳች፣ ነካችው። ብሶቷን ጥያቄዋን ለማቅረብ ብድግ አለች። ጥያቄዋ በዛ ጊዜ ምንድነው? ና እኔ ወደ አዘጋጀሁት ግብዣ እንድትመጣ ልጋብዝ፣ አንተና ሃማ እንድትገኙልኝ ፈቃድ ቢሆን እንደው በታላቅ ትህትና ራሷን ዝቅ አድርጋ ፈቃድ ቢሆን ብትወድ ምናምን ብላ ነው የጠየቀችው። አሁን ይህንን ሪስክ ወስዳ ልትሞት እንደምትችል እያወቀች እንደዛ አይነት ሪስክ ወስዳ የምትጠይቀው ጥያቄ ግን ወደ ግብዣ አይና ነው። ንጉሱ ግራ ነው የገባው። እንዴ እንደዚህ አይነት ሪስክ ወስዳችሁ ገብታችሁ የምትጠይቁት ጥያቄ ወደ ግብዣ አይና ወደ ምሳ ግብዣይና ብሎ መጠየቅ ትንሽ በጣም ጥያቄ ይፈጥራል። ራሱን የቻለ ሌላ ጥያቄ ነው። አደጋ ነው። ሪስክ ወስዳ ነው ጥያቄ ጠየቀችው። የሚገርማችሁ ነገር ግን አስቴር ትክክለኛ ጊዜና ሰዓቱን ታውቃለች። አሁን አይደለም ነገሮች የሚገለጡት፣ አሁን አይደለም፣ ጊዜ አለ። አሁን ንጉሱ ከዚህ የተነሳ ግራ ይገባዋል። ምንድነው የአስቴር ያን ያህል ሪስክ ወስዳ ና ወደ ግብዣይ ብላ ከዛ በኋላ ሌላ ጥያቄ እንዳላት የሚያመላክት ነገር የተናገረችውን እያሰበ ምዕራፍ 6 ላይ ስትመጡ መተኛት አቃተው ይላል። ብዙ ጊዜ እንደተነጋገር ነው መተኛት ያቃተው ወይ እግዚአብሔር እንቅልፍ ከልክሎት ነው ብሎ አንዳንድ መጽሐፍ ቅዱስ አስተማሪዎች ይናገራሉ። ትክክል ሊሆን ይችላል። ግን የአስቴር ጥያቄ በራሱ ንጉሱን አብጠልጥሎታል። ምን አስባ ምን ልትጠይቀኝ ነው አስቴር ብሎ እንቅልፍ ነሳው። አስቴር እያደረገች ያለችው አንደኛ ለራሷ ጊዜ እየሰጠች ነው። እንዴት አድርጋ የአይሁድን ሕዝብ ከሞት እንደምታደን ምን አይነት ጥያቄ መጠየቅ እንዳለባት፣ እንዴት መጠየቅ እንዳለባት ለራሷ ጊዜ ለመስጠትና ንጉሱም የአስቴር ጥያቄ
በጣም ሲሪየስ ጥያቄ ሊሆን እንደሚችል እንዲገምት ለንጉስና ለራሷ በቂ ጊዜ ነው እየሰጠችው። ምዕራፍ 7 ላይ ስትመጡ ግን በትክክል ጥያቄዋን ታቀርባለች። በትክክል ምንድነው ጥያቄሽ? ደጋግሞ የሚጠይቃት ያን ነው። የመንግስቴን እኩሌታ እንኳን ቢሆን እሰጥሻለሁ ሲላት የመጀመሪያ ቀን ያን ጊዜ በእንባ በለቅሶ መሬት ላይ ተኝታ መሬት እየጠፈጠፈች ነጠላዋን እያውለበለበች ንጉሥ ወይ እባክህ ይቅር በለን ማረን፣ ልንጠፋ እኮ ነው፣ ሐማ ሊገለን ነው ምናምን ብትል በዛን ሰዓት አይሰማትም ንጉሱ። ምንድነው የምታወሪው ነው የሚላት። ተነሺ ነው የምትባለው። ለምን? በትክክለኛው ሰዓት ላይ በትክክለኛው ማይንድ ሴት በትክክለኛው ኢሞሽን ውስጥ ሆና አይደለም ጥያቄ እያቀረበች አለችው። አሁን ምዕራፍ 7 ላይ ስትመጡ ሐማን ፊት ለፊት ከንጉሱ ጋር አድርጋ እሷም ሆኖ እራት እየበሉ ከበሉ በኋላ ወይን ጠጅ ቀርቦላቸው እየጠጡ ያን ጊዜ ያቀረበችው ያንን ጥያቄ በትክክል የቀረበ ጥያቄ ነው። ልንጠፋ ተሽጠናል አለች። ልንደመስ ልንገደል ልንጠፋ ተሽጠናል አለችው። እኔም ለሞት ነው አድነኝ፣ ህይወቴን በመሻቴ በልመናዬ ህዝቤን በመሻቴ ሰጠኝ። እንዴ ማን ነው የሚገልብኝ? ሚስቴን። ንጉሱ ወዲያውኑ ኢሞሽናል ሌቨል ከሚስቱ ጋር ኮኔክት ያደርጋል። እንዴ ሚስቴን ማን ነው ሊገድል የደፈረ? ማን ነው ቤቴ ድረስ የመጣ? ማን ነው ሚስቴን የሚገድል? ቤቱ ድረስ ነገር ሊሰራ ሚስቱ ልትገደል እንደሆነ እንዲገባው አድርጋ ነገረችው። አሁን አያችሁ በችኮላ ስላልሆነ በጥበብና በጥንቃቄ እነ ፐርሰናል ሌቭል ሐማ ያወጀው አዋጅ ንጉሱን እንደሚመለከት ሊያስብበት እንደሚገባ አድርጋ በትክክል ልትነግር የቻለችበት ምክንያቱ ምንድነው? ትዕግስት ስለነበራት ነው። ፔሽንስ ስለነበራት ነው። ተሯሩጣ ስላልተናገረች ነው። የመጀመሪያ ቀን በእንባ በለቅሶ መሬት እየጨፈረች እየረገጠች የባኮትን ጌታዬ እያለች ባዶ ጮህ ስላልጮኸች ነው። በጥንቃቄ ነው ያቀረበችው። አሁን ንጉሱ ተቆጣ ይላል። ብድግ ማን ነው ይህንን ሊሰራ የደፈረ? ወዴትስ ነው አለ። ማን ነው አለ። በቃ ለዚህ ነው ትክክለኛው ማይንድ ሴት ላይ ትክክለኛው ልቦና ላይ ትክክለኛ ነገር ውስጥ አስገባችው፣ አስቀመጠችው። አስቴር ሳትቸኩል ሳትቻኮል ጊዜ ወስዳ አስባበት ስለመጣች ማለት ነው። አሁን ስትናገረው ንጉሱ በደንብ ነው ኮኔክት ያደረገው። ስለዚህ ለሐማ ምህረት አልነበረውም። ወስደው በኋላ ላይ ወደ ጋርደኑ ሄደ ይላል። ተቆጥቶ ሐማ ነው ስትለው አብዶ ተናዶ ሄደ። እንደተጫወተበት አወቀ። እንዳታለለው ገባው። ይሄ ክፉ ሰው እንደሆነ ገባው። ሲመለስ ካውቹ ላይ ሐማ አስቴር የተቀመጠችበት ካውች ላይ ሐማ ተኝቶ ሲያየው እንዴ በኔ ፊት ጭራሽ ይሄ ሰው እንዲህ አይነት ደፋር ነው አለ። ገና ተናግሮ ሳይጨርስ እነ ሆርቦና ወስደው ይሄ እኮ መልካም የተናገረውን መርዶክዮስን ሊሰቅል ቤቱ እኮ 50 ግንድ እንጨት አቆሟል፣ እዛ ላይ ወስደው ስቀለው ተባለ። ወስደው ሰቀሉት። የንጉሱ ቁጣ በረደ ይላል። እንደዚህ ነው የምታሸንፈው። ፔሸንስ ሲኖር የማይደፈረውን ሐማን ማንጠልጠል ትችላለህ። በትዕግስትና በጥንቃቄ ስትሄድ አገኘው ብለህ አለኝ ብለህ ሰምቻለሁ ብለህ አቃለሁ ብለህ ያለ ጊዜውና ያለ ሰዓቱ ያለን ዕውቀትና ያስከውን ሁሉ ዝም ብለህ ሜዳ ላይ ከዘረገፍከው እንደ አስቴር በጥንቃቄ ሳትሄድ እንደው ዝም ብለህ አምጥተህ መሃል ሜዳ ላይ አውጥተህ አውላላ ላይ ያለህን ዕውቀት ያለህን እውነት ያስከውን ነገር በወቅቱና በጊዜው ሊረዳ የሚችልን ኢንፎርሜሽን ዕውቀት እውነት ሌላም ሪሶርስ ሊሆን ይችላል። እሱን ያለ አግባብ ዝም ብለህ ሜዳ ላይ አፈሰህ ብትጮህ ምንም ውጤት አታመጣም። ሰዎች በትክክለኛው ማይንድ ትክክለኛው ቦታ ላይ ትክክለኛው ስሜት ላይ ትክክለኛው አስተሳሰብ ላይ ከምትናገረው ከቅርቦት ከጥያቄ ጋር ከኔክት አድርገው ትክክለኛውን ሶሉሽን እንዲሰጡ ከፈለግ በጣም ትዕግስተኛ መሆን አለብህ። በጣም ፔሸንት መሆን አለብህ። መቸኮል የለብህም። አስቴር አልቸኮለችም። 2 ቀን ታገ። ከባድ ነው እኮ the next 2 days ህዝቡ እኮ ሊታረድ ነው። እምቢ ልትባል ትችላለች፣ ግን ሪስክ ወስዳ በጥንቃቄ ነገሩ ማቅረብ ስለነበረባት ጊዜ ወሰደች። ተጠንቅቃ ነው ጥያቄውን ያቀረበችው። ጊዜ ወሰደች፣ አልቸኮለችም። ከዛ በኋላ የሆነውን እናውቃለን። ሐማ በ50 ክንድ ራሱ ባዘጋጀው እንጨት ላይ ተንጠልጥሎ ተሰቅሎ ነው የሞተው። አለቀ። የንጉሱ ቁጣ በረደ እስኪል ድረስ ኃይለኛ የሆነ የንጉስ ቁጣ እንዲገለጥ ነው ያደረገችው። ለምን? ፔሸንስ ትዕግስት ስለነበራት። ወገኖች ሆይ ይህን ነው ልላችሁ የፈለኩት ዛሬ። ልክ እንደ ጌታ ኢየሱስ ክርስቶስና እንደ አስቴር በትዕግስት እንመላለስ፣ አንቸኩል። ስለምንቸኩል ነው ሙሉ የሆነ መፍትሄ ማምጣት የሚያቅተን። የተዝረከረኩ ነገሮችን ሁልጊዜ እየሰራን ቅንጥብጣቢ የሆኑ ነገሮችን እየለቃቅመን እንደ ሶሉሽን የምንጨፍረው ሙሉ የሆነውን ነገር የማናገኝበት ሪዝኑ ፔሸንስ ታይሚንግ እግዚአብሔርን መቀደም ስለምናበዛ ነው።
እግዚአብሔርን አንቅደም፣ እንታገስ፣ አንቸኩል። በትክክለኛው ሰዓት ላይ ትክክለኛውን ነገር ለማድረግ እንሞክር። በእግዚአብሔር ታይሚንግ ውስጥ ለመመላለስ፣ በእግዚአብሔር ጊዜ ውስጥ ለመመላለስ እንሞክር። ልላችሁ የፈለኩት ያንን ነው። እርግጠኛ ነኝ ይሄ ነገር አንድ ነገር አስተምሯችኋል ብዬ ተስፋ አደርጋለሁ። አብሬያችሁ የነበርኩት ወንድማችሁ መሐሪ ነኝ። በሌላ ዝግጅት በሌላ ጊዜ እስክንገናኝ ደህና ቆዩልኝ። ሰናበታችኋለሁ። ጤና ይስጥልኝ።